Thank you.
አንድ የውርቱ ተስፋውን አዳም አመሰገ ተገለ ተገነት በተፈቀደ ጊዜ አዳም ተስፋውን ችግር የሚለው አንድ ታንዲት ሴት ታንዲት ብላቴና የሚሆን ይህንን ከገነት ጎልቶ ያወጣው ራሱ የሚነሳለን ወንድ እንደሚወለድ የገባው አዳም ከዚህ ተስፋው ጋር ወረደ። አማኑኤል ሰው በሆነ ጊዜ በዚህ መጠን ከፍቅር ውስጥ መኖር ነው። አማኑኤል በፍጹም በባህሪ ሊሳመድ የማይችሉ ሁለት ማንነቶች የተዋሃዱ ታላቅ ምስጢር ነው። ሁለት ማንነቶች አስደናቂ ነው። ይህ ማንነት የእግዚአብሔር ማድረግ ነው። አማኑኤል የገባቸው ሰዎች ይህ ማንነት ለዚህ ነው ቅዱሳን ናቸው ስንይዘ እኔ ከምድር በመፈጠሬ መጠን ከመለኪያ ታስር ያለው ነገር ግን በውስጤ ዘላለም እግዚአብሔር አባታችን አዳምን ሲፈጥረው በእጁ የሰራበት ዋና ምክንያት ክርስቶስን አማኑኤልን መግለጥ ነው። ዘጥሩ በምሳሌ በአዳም ሰውነት ላይ ክርስቶስን ይስልበት ነበር። ወዳጆቼ አማኑኤል ከእኛ ጋር ሆነ ማለት መልኩን መልካችን ላይ ሳለብን ማለት ማንነታችን እንዲሆን በጸጋው ፈቀደልን ማለት ነው። ባለጠግነቱ የእኛ ገንዘብ እንዲሆን ድሃ ሆኖ ተገለጠ ማለት ነው። የስደታችንን መንገድ ቅዱሱ ቤተሰብ ድንግል ማርያም ፍርሃታችንን ሳይቀር ተዋህዶ ሄሮድስን ፈርቶ ሲገዥ የምንመለከተው ይህ ጊዜ አማኑኤል እግዚአብሔር ከእኛ ጋር ሆነ። እግዚአብሔር ከእኛ ጋር ሆነ እኛ እግዚአብሔር ጋር ሆን ማለት በእሱ ትክክልና ምህረት በእሱ ጽድቅ ትእዛዝ በእሱ ሰማያዊ መንገድ እንድንኖር ይችላል። አንድ ነገር ነግሬያችሁ ላልቃል። ይህ ታላቅ አባታችን እስከ ኢየሩሳሌም አንተ መንገድ ላይ ነህ፣ እኔ መንገድ ላይ ብሎ ተናገረው ማስገረቡ አንተ መንገድ ነህ። አዎ መንገድ ነህ። አንተ እኛ ወደ አንተ የምንመጣበት መንገድ ብቻ ሳይሆን አንተ ደግሞ ወደ እኔ ወደ እኛ በዘማኖች ተመለሱ። በታቦቱ በኩል ታቦቱ ብቻ አድርጎት የሚበረከት ራሱ ጊዜ ታቦቱ ጌታ አማኑኤል አባታችን በጠባሙ በረቱ በቤተ ተወልዶ የእኛን የወደቀ ሰበኛ ገንዘብ በማድረግ ከእግዚአብሔር ጋር መተካከል እንደመቀማት ሳይቆጥር ራሱን ባለ አለመለከት የተቀበል መስጊድ ለሞት እንኳን የሆነ መታሰብ ሰውነታችንን ገንዘብ ያደረገበት መስጊድ አማኑኤል ነው። በዚህ ውስጥ መኖር ነው። ኦርቶዶክሳዊነት ማለት በዚህ የከበደ ማንነት ውስጥ መኖር ነው። በዚህ የከበደ ማንነት ሰውነትን ክብርን ጠብቆ መኖር ነው። ይህ ሰውነት አምላክ የጋር ያለው ማንነት ነው። ይህ ሰውነት ሩቅ ነው። ሞትን ተሻግሮ በሰማይ የሚኖር ሰውነት ነው። ይህ ሰውነት በመንግሥተ ሰማያት በብዙ ሰዎች በዚያ በሚከፈተው ረቂቅ አዳራሽ ነጭ ለብሶ የሚኖር እግዚአብሔር አዲስ ነገር የከፈተ ሰውነት ነው። ይህ አዲስ የዘላለማዊነት መንገድ ያገኘነው በአማኑኤል ነው። አማኑኤል አምላካችን መንገዳችን ይሰራል። ወዳናችን የሚስተካከለ የእሱ ምክር ዘማዊነት ብለን ማወቅበት የህይወት መንገድ ለግል እንድንጓዝ አንተዘግቦት መልካም በባህሪ ሃይማኖት ቅዱስ ተስፋዬ ሞቱታል በቤተክርስቲያን ናቸው። በዚህ ሰዓት ብሎ ዘምሮ መለያየት ሳይሆን ትክክለኛ የቤተክርስቲያን ምስረት ላይ ተግሮ ጠንቅቆ ያስፈልጋልና የሚገባ በቦታው ሊነገር መተላለፍ የሚገባው መልዕክት ተላልፏል ማለት ነው። እንግዲህ እንደ እግዚአብሔር ፈቃድ ዛሬ ሌላ ምንም አይነት ልመና ሲፈቀድም ምንም አይነት ሌላ መልዕክት ተለማት ጋር የምትመለከቱ Thank you.